ቢሆነ ድምጻቸው በጣም ደስ ይለኛል። ተጅር ባዶ ናቸው። በሀገራችን ላይ ለተጅር ምናምን ከፈለጋችሁ ታላላቅ ቃሪዎችን አዳም አንድ ያዛን نبينا محمد اللهم رب هذه الدعوة التامة والصلاة القائمة آت محمد الوسيلة والفضل بعثك ايش قتلوا مش يا قرآن ابلكيشن ينورها የራስህ ኢስላም ሱብሒ ብለህ ከጻፍ ታገኘዋለህ። ይመጣልህ። ማን ኢስላም ሱብሒ ሱብሒ ዙሁር ሳይሆን ሱብሒ ሱብሒ። እሺ አመሰግናለሁ። እሺ በጣም ቴንኪ። እና እንደ አስተያየት የመጨረሻ ይቅርታ ይሄንኛውን የነገርኩህን ሱረቱል ዩሱፍ ላይ ያለውን ዛሊከ ሚን አንባኢል ገይቢ ኑሂሂ ኢለይክ የሚለውን ሀሳብ ነው። ብቻ ግን ይሄ ነገር በጣም ነው ማለት ውስጤን በቃ የቀየረው። ቁርአንን ትርጉሙን ካየሁት በኋላ ዛሊከ ሚን አንባኢል ገይቢ ኑሂሂ ኢለይክ ይላል። ካየሁት እንዴት ላይክ አላቅም ማለት እዚህ ያሉት እንግሊዝኛ የሚረዱ ካሉ ዳይሬክት ስፒች እና ኢንዳይሬክት ስፒች የሚባል ነገር አለ እና ያንን ካዩት ሚን አንባኢል ገይብ ነው የሚለው ኑሂሂ ኢለይክ ማለት ነብያችን በምንም አያውቁም። ይሄንን በምንም ታምር ሊጽፉት አይችልም እንደዚህ አይነት ቁርአን። እነሱ ይህንን እንኳን አይቶ እንዴት አይረዳም? ዛሊከ ሚን አንባኢል ገይብ። እሺ ሌላ ደግሞ ያየሁት ወማ ሙሐመዱን ኢላ ረሱሉን ይላል። እሺ እንዴት ነው ሰው ቁርአን የሚጽፍ ከሆነ ዳይሬክት ስፒች ተጠቅሞ ቁርአን የተጻፉ በዳይሬክት ስፒች ነው። ዳይሬክት ስፒች ማለት አክቹዋል ዋርድ ስፖኬን ባይ ዋን ፐርሰን። አላቅም በአማርኛ ማብራራት ይቅርታ አድርጉልኝ። እዚህ ጋር ያላችሁት ክርስቲያኖች ይሄንን ብቻ ለምን አታዩ? ወንድሞቼ እህቶቼ ላለ ብዬ ነው የምወዳቸው። ይሄንን ሪፍሌክት ፕሊዝ። አእምሮ አለን ይህ እስኪ ዳይሬክት ያንኛው በተሰው ነው የተጻፈው፣ ግን ይሄንኛው እየወረደ እኮ ነው ዳይሬክት ላይ ለነቢያችንን ዛሊከ ሚን አንባኢል ገይቢ ኑሂሂ ኢለይክ ወማ ኩንተ ለደይሂም ከመሀላቸውም አልነበርክም። የዩሱፍ ወንድሞች ያንን ሲያደርጉ እና ይገርማል። ወንድሞቼ ላለ ብላችሁ ይሄንን ተረዱልኝ። ወዳችኋለሁ። እሱ በጣም ነው ማከብረ። በጣም ቴንኪው ስሜታውም ስለሆንኩ ነው። ይህ ነገር ያው ኢማኔ ስለጨመረልኝ ነው። በጣም ይቅርታ። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው ተናግረውት ነው ቁርአንን ለሚሉ ሰዎች እንዴት እንደተረዳ እየነገረን ነው። ግልጽ የቁርአን አንቀጽ ነው። ስለ መርየምና ስለ ዩሱፍ ካወራ በኋላ አላህ ሱብሓነሁ ወተዓላ ዛሊከ ሚን አንባኢል ገይብ ይላል። ይህ ከሩቅ የሆነ ወሬ ነው እያወራሁልህ ያለሁት። ወማ ኩንተ ለደይሂም ይላቸዋል። ይህ ታሪክ ሲከሰት በመካከላቸው አልነበርክም አንተ ይላቸዋል። እንግዲህ ከአምላክ ዘንድ የመጣን ቃል እንዲያስተላልፉ ነው እንጂ እርሳቸው ከራሳቸው አምጥተው የሚናገሩት እንዳልሆነ የሚገልጽ የሆነ ትልቅ ቃል ነው። ማ ጃላ። እሺ ቀጥል። ዋሌኩም ሰላም። ክርስቲያን ማስረጃ መጣ አንተ አትነግረኝም? ቤልክ በቃ ቶታ ጊዜ ተወስራለህ። አይ ጥያቄ አለ። ቀጥል። طيب أستاذ عروة فهم بيتا؟ إيه أفهم رومان بيكو. طيب قافة تونين قندامتي؟ إيه. طيب ጓደኛ ኪየቱ ግን ጋፈዱና ጀቴ ኦቱን ቤክን ያኒ ዶጎንጎራኒ ኢልሞን ባስ የጀቴ ገራዳ ሙጫ ከዛሽ ማልጎድ ኤታኒኒ ፈመሮቢን ጋፍ ለምን አድሚኖች ምክንያት ለምን አሰጣቸው? ለሽ
እንትን ያደረግሻት ልጅ አንድ ቁጥር ጻፊ አንድ አድሚ ያወረድሻት ልጅ አንድ ቁጥር ጻፊ ያዘዝኩሽ ነው። አንድ ቁጥር ጻፊ አንድ ቁጥር ጻፊ ያልኩ ነው። አድሚን አንድ ቁጥር አትጽፊም? አይቼሻለሁኝ። አንድ ቁጥር ጻፊ የላ አልጽፍም እንዴ? ከአድሚንነት ወላሂ ላነሳት ነው። አንድ ቁጥር ጻፊ ያልኩሽ ነው። ስወጣ አነሳሻለሁ። ከዚያ ሳታደክሚ በፊት እዚህ ላንሳሽ አንድ ቁጥር ጻፊ። ለምን አወረዳቸዋት? አታውቅም። እንሰማታለን አይደል? ከዚያ ኦሮሞኛ የሚችሉ ልጆች እና እንትን እናስወጣና እነሱ ይተረጉሙላታል። እሺ፣ ለማንኛውም ኦሮሞኛ የሚችል ሰው ካለ አስገቡላት። ያ ያዳምጠትና ይተረጉምላታል። ኦሮሞኛ ማትችል ማን አማርኛ ማትችል ከሆነ ችግር የለውም። በየትኛውም ቋንቋ ማውራት ይችላል። እሺ፣ ዛህራና ፒክ ያላችሁ አውራቸው። ወደ ሶላት ሊሄዱ ነው። አዛን ተብሎ መርሃባ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። እንዴት ነህ ፈለጉ? አልሐምዱሊላህ። ረያን ምንድን ነው እኔ ልሞክር የሚለው? ረያን ግባ እስኪ። ዛህራ የሆነ ነገር ባያቸው እና እንትን በይ። ተውሂድ በጣም ስለምትወጂ ተውሂድ ዳዕዋ አድርጊላቸው እና እኔ ደግሞ የነቢያት ሃይማኖት በሚለው ኢንሻላህ ቀጥላለሁ። አይ እንትን በል ቀጥል። እኔ ቀያጠኩ። እሺ፣ አንዴ ከይቅርታ እኔ ልቀጥል እሱ ጀምረህ ነበር ቅድም። ቀጥል። አንዴ ይቀጥል እና ሁሴ ለአምናን ጀሀነም የሚለውንና ጀሀነም አትሞላም አላህ ሀታ የደው አለይሃ ቀደማሁ ፈተቁሉ ቀጡን ቀጥ የሚለው ሀዲስ አለ። እሱና ይሄ ይጋጫል አለኝ። ያ እንደዛ አይጋጭም አልኩት። እኔ እንዴት ነው ሲለኝ ያ ለአምናን ጀሀነመ የሚለው እሞላታለሁ ሲል እንደ ማስጠንቀቂያ ነው። እና በምን አይነት ሰዎች እሞላት አለው? እኔን ድንበሩን በሚያልፉ ሰዎች እና እኔን ድንበር በሚያልፉ ጂኖች አልኩት። እሺ ይሄ ደግሞ እሺ እንደዛ ከሆነ ጀሀነም እዚህ ጋር ትሞላለች የሚለውን አያሲዘንም ወይ ስለው አያሲዘንም አልኩት። እሺ ጀሀነም አትሞላም። እሺ ይሄን ሄድኩልህ አለኝ። አይ እንደዛ የሚባል ነገር አይደለም ይሄ ነው የሚገልጸው ስለው እሺ ቶዬን አለኝና ምን አለኝ? ጀሀነም አለኝ ጀሀነም ሀታ የደኡ ፊሃ እንግሊዝኛ ትራንስሌቱን አወጣልኝና እግሩን እስከሚያስገባ ድረስ አለኝ። ላ ፊሃ የሚለውን ብቻ ይዘ ያስገባል የሚለው አይደለም። የደኡ የሚለው ውድቅ ያደርገዋል። የደኡ ማለት ያስቀምጣል ማለት ነው አልኩት። እና እኔ ልክ ነኝ ይሄ ነገር ላይ ይህን ነገር እስቲ ሸርህ አድርግልኝ። እቺ የሁለቱ አለ አምናን ጀሀነም የሚለውንና ሀዲሱ እንዴት ነው? አንዴ እሷን ትንሽ በያን ብታደርግልኝ ደስ ይለኛል። ቅድም ይህን ጥያቄ ተጠይቆ ስመልስ ነበር። አፎን አቡ ስላልደረሰኝ ለአምለአነ ጀሀነም ሚነል ጂነቲ ወናስ አጅመዒን አላህ ሱብሓነሁ ወተዓላ በካዱ ከሃዲያኖች ከሰው ሆነ ከጅኖች በእነርሱ ጀሀነም ትሞላለች ብሏል። ሐታ የضዑ ቀደመሁ ፊሃ ፊሃ የሚለው ውስጥ ሳይሆን አላ በሚል ይመጣል። አላህ በቁርአን ላይ ማስረጃ ስጣቸው። ለምሳሌ ምን አለ? ወላ ኡሰሊበነኩም ፊ ጁዙዕ ነኽል አለ ፊርዓውን አይደለ? በቴምር ዛፍ ውስጥ እሰቅላችኋለሁኝ አለ። በቴምር ላይ ውስጥ ላይ እሰቅላችኋለሁ ለማለት ነው። ውስጡ አስገብቶ ነው እንደ ቴምር ዛፍ ውስጥ የሚሰቅላቸው? አንድ አካል ሲሰቅል ፊርዓውን ውስጡ ነው ከላይ ነው የሚሰቅላቸው? አላ ጁዙዕ ነኽል ማለት ነው። ፊ የሚለው አላ በሚል ይመጣል። ገብቶሃል አይደለ? ስለዚህ ያ ነው። ሲቀጥል የአላህ አደራረግና የኛ አደራረግ አንድ አይደለም። የضዑ የሚለው ያደርጋል ማለት ነው። ዩድኺሉ ማለት አይደለም። አንተ እንዳልከው ማለት ነው። ዩድኺሉ ያስገባል። ዩድኺሉ አይደለም ነው ያልኩት። ዩድኺሉ ቢሆን ነው ያስገባል አልኩት። እሷም ምን አለ? ዩድኺሉ እሻፋል። ስለዚህ የضዑ ማለት ያደርጋል ማለት ነው። ያ ያደርጋል ማለት ሲባል እንደው እኔ ከላይ የሆነ ዕቃ ጫን እንደማደርገው ነው ወይ? አይደለም። አላህ ከኛ ጋር በፍጹም እንደማይመሳሰል በተግባሩና በባህሪያቱ ተናግሯል። ታላ አይደለ? ያ ነው ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን እርሱ የሚመስል ቅንጣት የለም። ያደርጋል ሲባል እኔ አደራረጌ እንዴት ነው? የሆነ ነገር ላይ እግሬን ጫን ሳደርግ እንደዚህ ከላይ ይቀመጣል። የአላህስ እንደኛ እንዳልሆነ ተናግሯል። ስለዚህ ልክ እንደዛ አይደለም ማለት ነው። ከይፍያው እንዴት ነው ታዲያ ከተባለ ከይፍያውን አላህ ነው የሚያውቀው።
ያ ነው። ሲቀጥል ይሄን የቁርአን አንቀጽና ይሄንን ሐዲስ አገናኝቶ የፈሰረልህ የመጀመሪያ ሙፈሲር ከአንተ በፊት ማን ነው እዚህ ዓለም ላይ ብላችሁ ጠይቁት። ወፍ አያመጣም። የራሱን ትርጓሜ የሚሰጣቸው አያቸው አይደለ? በራሱ ከዚህ ከቁርአን ይወስዳል፣ ከዛ ከሐዲስ ያመጣል። አሀ ይሄ እንደዚህ እያለ እያገናኘ ይፈላስፋል። አማይና ፈታቻ ቤን ይላሉ። ይሄን የቁርአን አንቀጽና ይሄን ሐዲስ ለአምላ እንደ ጀሃነም የሚለውንና ሐታ የቁርአን ቀደመው ፊሃ የሚለውን ይሄን አያይዞ ይሄን በዚህ የፈሰረልህ የመጀመሪያ ሙፈሲር ከአንተ በፊት እዚህ ዓለም ላይ ከሙስሊም የሚሆን ከክርስቲያን አምጣበ ባት እንዴት ነው ይሆናል? ይሄ ነው። ሁለተኛ እንደ አይነት ተሳዳቢ እና ዘራፊ ሰው ጋር ሄደህ የምትገባ ጋር ይገባል። እንዳትገባ ሁለተኛ ሰምተሃል? ሹክራን ሙስሊም እያላችሁ እንደ አይነት አላህና መልክተኛዎች ይሳደብ የሚሉ ሰዎች ጋር ያው ቤቱ ዘግተው ይሄንን ያወራል። መጥቶ እዚህ ጋር መጥተህ የምትፈልጋቸውን ጥያቄዎች በእስልምና ላይ አቅርባቸው ብዬ ነበር። ለመጣ ነበር ግን ሚወት ታደርገኛለህ ሁሴን እያለ ቪዲዮ ሰርቶ ደርሶኛል። እኔ ሚወት አላደርግህም። እየተከታተልክ ከሆነ አሁንም ባላ ስምራለህ ደግሞ ይከታተላል። እኔ ሚወት አላደርግህም። እንዳና እዚህ የምትፈልገውን በእስልምና ላይ ያለ የምትለው ጥያቄ ሁሉ ጠይቅ። ወላሂ አድሚን አደርግሃለሁ። እኔ ትንሿ ላይ ሆናለሁኝ እንደነሱ ገስት ላይ አንተ ትልቁ ላይ አደርግህና እነዚህን እየከፈትክ እዛ የምትቀደደውን እዚህ መተህ ለመቀደድ ድፍረቱን አገኝ። ገና እንደመታህ ጭብጭብ የሚቀበል ወረብል ካባ ግን አያደርገው። እዛ ቤት ዘግቶ ሲያወራ ይውላል አይደለ? እንዲህ እየተፈላሰፈ ይጫወታል። ይህን የቁርአን አንቀጽ ሄድ ሐዲስ ይዞ የመጀመሪያ የፈሰረው ሙፈሲር ካንተ በፊት ማን ነው? መልስ የለውም።